ወሳፕ ፍሬንዶች ቤንጃማን ነኝ። እንግዲህ የሳምንቱ ምርጥ ቪዲዮዎች ለእናንተ መረጥ እያደረግን እናቀርብላችኋለን። ይሄ ኑሮ ውድነት ካልተሳቀ አራባት አይሆንም። እስቲ ቪዲዮን እንጀምረው። ዛሬ ሳቅ በሳቅ ነው ማረጋችሁ። እንዳትረሱ ላይክ ማረጉን፣ ሰብስክራይብ ማረጉን። መሳቅ የምትፈልጉ እንግዲህ መከታተል ነው። ወደ ቪዲዮ ቡም ሰፉር በእናትህ ሞት ወደ ብስጠን ይዙ ምንድነው ወደ አፎም በእናትህ ወደ ብስጠን ውጣ እንጂ አንተ እየለመንኩት እኮ ነው። ኧረ ወደ አፎም ኧረ ውጣ ሰው እየለመንኩት ቪዲዮ አታበላሽ። ኧረ ዲያ ይዙ ነብሳችን ወይ ቀለበቱን መልስ ከሴትዮዋ የወሰድከውን ቀለበት ወይ አሳብን ስጠ ያምራል። አሁን ወደብ እንግዲህ አስፈላጊ ሰዓት ላይ ነው ያለው። ይሱም በምትል ይመስላችኋል? ተዝሐላ አባነዳድ ሸርቧል። አልጨፈረብንም። ያመጣታል። ወደብ ማምጣት አለበት። ወደብም ያስፈልገናል አባቴ። እስቲ ቀጣዩ ቪዲዮ ደግሞ ላሳያችሁ። በጣም የሚያስቅ ቪዲዮ ነው። እንግዲህ ሲንግሎች አይዟችሁ፣ በርታ እያላችሁ እንግዲህ በዚህ የኑሮ ውድነት ዋው 2016 ላይ ሲንግል ነበረ፣ 17 ፕሮ ሆነ፣ 18 ላይ ሲንግል ፕሮ ማክስ ተመችቶኛል። ይቸለስ ውድ ሲንግል ዲዮሽ ኦ ማይ ጋድ እስቲ እንግዲህ ሲንግሎች ሲያገቡ ደግሞ እንግዲህ ሲንግል ሆኖ ጠብቀው መጨረሻ ላይ ሲጠርባቸው አንቺን በመፍዘዝሽ እኔም በመፍዘዜ እስከ መቼ ድረስ እንሆናለን ሚዜ? እያጨበጨብሽ ጓደኛዬ እንዳልኩ ስሚ ጓደኛሽ እንዳልሽ እኔም ሸመገልኩኝ አንቺም ማረጀሽ። ጓደኛሽ አገባች ጓደኛ ያገባ አሁን አንድ በሬ ስሚ 100,000 ብር ገባ። የኔ አቅም አይችልም ደግሼ ላገባ ወይ እኔ ቤት ግቢ ስሚ ወይ አንቺ ቤት ልግባ። እንደዚህ ለብረው ሲንግሎች በዚህ ሮድ ድረስ ሲያገቡ ደግሞ አለብኝ። ዛሬ ነው በቃ የሚይዛቸው ራሱ እንግዲህ ሰርገኛ ስትሆኑ እንግዲህ ወቅቱ አሁን ጾም ሲፈታ ሰርግ በሰርግ ነው። ሲንግል ፕሮባክሶች እንግዲህ አደራችሁን ሰርጋችሁን እንደዚህ ሲንግል የሆነች እህት ካለቻችሁ በተለይ 40 ዓመት ትንሽ ቢከብድም ያው ይሁን ችግር የለው ይደርሳል። እንዲህ በጨፈራችሁ አይቀር። ወደ ቀጣዩ ቪዲዮ ይመቻችሁ። ዛሬ አሪፍ ቪዲዮዎች ይዘናል። ሰብስክራይብ ማድረጉን እንዳትረሱ። በጣም ያሳቀኝ ግን ትንሽ ከተማችን ላይ አራዳነን የሚሉ ጀለሶች በዝተዋል። ደግሞ ቋንቋቸው ከባድ ነው። እስቲ ቪዲዮ ተመልከቱ። አቸና ያችራዳ ልጆች በሽጣም ያችፈላችሁ ፈቸሪኮች አችላችሁ ማችለት ነው። እዚህ ጋር ጋቸኔ ምናም በቸረቴ ይችላል ከችኛል ያሰች ይገላለጥ ሰቸዳሲነ ነው መችለ በሸረቴ በቸቴ ብለ እኛ ላይ አትገላለጥ እምጽቡቃ በጣም ይችደበረ ነችገር ነው እና ሊወሰንብ ነው ማለት ይሄ ጃማው ይታያል። እዚህ ጋር
ጀሙ ይሹፋዳ ይወስንባል። ያፈላኑ አሉ ሸመነሽ አንተ ተረጋጋ። አንተ ያራዳ ልጅ አንተ ምን ይሽሩ እንደዚህ አይደለም። በቃ ኧረ ምንም ምንም አታመጣ ሰችዳ ህግ ባለበት ሀገር አታስፈራራች። ቸረዝነ ህግ ባለበት ህግ አለ እንዴ ቸረዝነ ህጉ ይቅር እንዴ በረሽ ነው እንደዚህ በረሽ እንደዛ ባገበተ ዘነቀረበች ተዛ ቅርዛዝነት አድን ባወ ህግ አለ ምንም አታስፈራሩ። ጀለሶች በጣም እየገረማችሁ ነው። በረሽ ነው አቡ ቸረዘከተ አንዴ እኛ እኮ ወጣቱ ይቅር። አሁን ደግሞ የተቸገር ነው። እኔ በእውነት እዚህ ሰውዬ በጣም አድናቂያቸው ነኝ። ገብቼ አይቼዋለሁ። ገብታችሁ እንደውም አበረታቷቸው። ግን የሽማግሌም የአሁኑ አይነት ጀለሶች ከባድ ኬዝ አለ። እንግዲህ ስፈርቅን የሰጣችንን አርግ ከላይ ፍሪክን ከመሰልኩ ናና ተጠጋ የኔ ፎል በስድስት አይዶልህም አይንማኝ ነው እንጂ ለጎዳኝ አይደለሁን ጨካኝ የትም ሳታገኝ አንተ በጭራሽ እንዳታማኝ ቢበዛብን ባቢልዳን አርፎ ትስባን በጭራሽ ማንያዝ በምናቀበቅ ያዝ እስቲኩን ያዝ ጠመር እንበል ያጀማ ንምርር ኢትዮጵያዊ ኔገናይተ ዴዴ ፋዘሯ ከተማችን ላይ ተንሰራፋው ይሄ ነው። በቃ ይሄ ነገር እንዴት አድርገን እንደምናጠፋ አባቴ ነፍረራ ያጀማ ቀብራራ አባቴ እና እንደዚህ ጀለሶች ደግሞ የሚያስቁሽ ስፖርታቸው የፋዘርን ስፖርት ብቻ ላሳይ ፏ ያለ ነው። በቃ ይመቻል። የሰይጣና Tío, basna, взглядом ты меня почкла Крышу мне сусов, сэм, Это девушка ልጅ በቃ እንደዚህ ናቸው። አባትዬ እንወዶታለን፣ ግን እነሱ መንገድ አያዋጣትም። አባትኛ የአራዳ ልጅ እንወዳለን፣ ግን አስፈራራት ጋንሼ ምንሼ አረ ያራድ ልጅሽ ደበለሽ። እስቲ ወደ ቀጣዩ ቪዲዮ እናልፋለን። ዛሬ ፏፈጭ ነው። ሰብስክራይቡን እንዳረሱ። ቀጣዩ የሚያስቀን ቪዲዮ የትኛው ነው? እንግዲህ ወደ ቪዲዮአችን። ኢትዮጵያ ብረታ ብረት ኮርፖሬሽን ለፖሊስ የሚሆን ዱላ ማምረት መጀመሩ ተነገረ። በፊት በከፍተኛ ወጪ ወደ ሀገር ውስጥ ይገባ የነበረው ዱላ በሀገር ልጆች መመረት መቻሉ ህብረተሰቡን ሰፋ ባለ መልኩ ለመቀጥቀጥ የሚያስችል ነው ተብሏል። በፊት ላይ የነበረው ዱላ ተጠርጣሪው ጀርባ ላይ በቶሎ የሚያልቅ ሲሆን አሁን ግን የሚመረተው የፖሊስ ዱላ ግን መንግስት ቢቀያየር እንኳን ከቀጣዩ መንግስት ጋር የዱላ ቅብብል ለማድረግ የሚያስችል ነው ተብሏል። በጣም አሪፍ ሀሳብ ነው። ይህ ቪዲዮ አሁን ቀጣይ የምታዩት ቪዲዮ በጣም በቃ ግፈኛ ነው በእውነት። እንደዚህ ብር እንደዚህ በተወደደበት ሰዓት እንደዚህ ፒፕሉ እንደዚህ ጨላ ላሽዋደ በጣም የሚገርማችሁ ብዙዎቻችን እንግሊዝኛ ሙዚቃ ስንሰማ እናስቃለን። ተውት ይቅር ብቻ አይወራም እና ግዴታ የለብንም ያው እንግሊዝኛ ሙዚቃ ማወቅ አንደኛ ቋንቋችን አይደለም። እንደው ባንለው ነው እንጂ ኧረ ስሰማ እንደው በመዝሙር ሁሉ ጨፍረናል አሉ። ኧረ እቺ ልጅ ግን አሪፍ ልጅ ናት። እስቲ ገብታችሁ እንደውም ፎሎ ምናምን አድርጓት። አሪፍ ትርጉሞች ተረጉማለች። ይሄኛው ግን አስቆያል። ታዝዤ ነው እንግዲህ ግን ኩሽና ውስጥ ይዛናለች። ሶፋ ላይ ስናረግ አይታለች። ያደለው ሻወር ውስጥ ሁላ አልቀረንም። ያደለሁም በካሜራ ሁላ ቀርጻለች። ያደለው ትከሻይ ላይ ምልክት አይታለች። ያደለው የነገርኳትንም ሰምታለች። ያደለው ጩኸታችን ከፍ ሲል ሰምታለች። ያደለው እስክንጨርስ ሁላ ነበረ ባለጌ ኧረ ሻጊ ይሄኛው ግን ብዙዎቻችንን የሸወደ ሙዚቃ ነው። ብዙዎቻችንን በጣም የምንወደው የኔሊና ኬሊ ዋዋወስ የሆነ ሙዚቃ ነው። ግን ያስቃል።
እስቲ ወደ ሙዚቃ ታችሁ ናችሁ የምታውቁት። ስሙ ትርጉሙ ምንም ብሰራ ስላንተ ነው ማስበው ከባሌ ጋር ሆኜ ራሱ ባንተ ፍቅር ማበዴ ነው አንዲት ሲተዋወቅ ከኔ ሰፈር በቅርብ የገባች ተመችቻታለሁ ከሰፈሩ ሁሉ ቆንጆ ናት ግን አይ ባልና ልጅ አላት ግን ግድ የለም ምክንያቱ ተራዬን እየጠበቅኩኝ በጥሞና ሰማለሁ እንደማል ተከላካይ የምትመታውን መልሳለሁ ባጭር ጊዜም እሷን የኔ አረጋለሁ በእርግጠኝነት ሰላማዊ ቤት ከሚያፈርሱት ውስጥ አልነበርኩም ግን እንዳልተዋት ያረገኝ የሆነ ነገር አለ ስለዚህ ምን ሊሆን ነው አልኳት አንተ ለኔም እንደሆን ካታቅም ወይ seriously ሙዚቃ ያጥወለውላል ትርጉሙ ስታውቁት ያጥወለውላል ስንቶቻችን ለስንት ሰው እንደጋበዝን እናስታውሳለን በጂ ይመቸር እንግዲህ እናሻሽላለን እቺን ቪዲዮ እንግዲህ ተመልከቱልኝ ይሄ ልጅ ምርጥ ልጅ ነው በቃ አሁን ያለውን የትራፊኮች ሁሉንም አይደለም አሪፍ ትራፊኮች አሉ ግን የትራፊኮቹ ነባራዊ ሁኔታ በደንብ የሚያሳይ ምን ልጻፍበት እኮ ነው የት ሄዳ አቤት ትላል የትም እኮ ሄዳ አቤት አትልም በቃ ጻፈ ይሄንን ኧረ የቀደሙ ዱላ አዲስ የተመረጠው ዱላ ለነዚህ ነበረ ለነዚህ ትራፊኮች ነበር what ዶንዶራ አበልልን ነው ነገሩ አባቴ እስቲ ወደ ቪዲዮ ዳራስ ሰላም አለቃ እንዴት ነው ሰላም እስቲ ማንጃ ፈቃድ እሺ እንደዚህ ነው እሺ ሰላም ነው ወደዚህ እየሄድክ ነው እዚህ ወደዚህ ምንድነው ወደዚህ ምንድነው ነው እንዴ እረ ምን መኪና ነው ጀት ነው አስኮ እንዴ ምን ነው አለቃ እንዴ ምንድነው አለቃ ነዳ እኮ አይደለም የምባለው ባራርክ ነው የምባለው እንዴ አየር ላይ ቆሎ መኪናው እየሄዳለ ሶስተኛ ወገን አለ አዎ አለ አራተኛ የለም እንደዚህ አረ ሶስተኛ አለ እንትን የለም እንዴ ምን እሳት ማጥፋ አረ አለ እሱ አንጸባራቂ ሶስት ማዕዘን አለ አዎ አለ እሺ ምን ሌላ ነገር አለ ምን ሌላ ነገር አለ አረ ሁሉም አለ እኔ ነኝ አንተ ነህ ማንጃ ፈቃድ አንተ አትመስልም እሱ ነው የምመስለው አይ ተቀያየራችሁ መስሎኝ እኮ ነው እሱ ምንነዳ እንደነ ምንነዳ እያልኩ አረ እኔ ነኝ እንጂ አንተ ነህ አዎ ነገሩ እሱ እሺ ታዲያ ምንድን ነው እንደዚህ በፍጥነት እየሄደ ሰው ልጋጭም ትችላለህ እሺ በቃ እንግዲህ ግዛት ትፍጃ እሺ ግዛት ትፍጂ እዚህ ማደር ነው እንደፈለክ ምን አረ አይደለም አታዳለ አዳር መጣ መስሎኝ እኮ አረ ታዲያ ከምታድር ቶሎ በሾርት አትሄድም በሾርት ሄዳ ቶሎ ብለህ በሾርት ሄዳ እኮ እዚህ እንዴት አለቃ ምን ማለት የሆነ ነገር በላ አረ አለቃ ማደር ነው መሰለኝ አረ አለቃ ይሄው አረ እንዴ እንደዛ ነው ተታቃዘ እሺ ለመጀመሪያ ነግሬሃለሁ እኮ መጀመሪያ ነግሬሃለሁ እሱ መንጃ ፈቃድ ባይኖር ራሱ ጎበዝ እንደሆነ አስታውቃል ብነዳ ጥሩ ነው እሱ ራሱ አንተ ጎበዝ ነህ ስትነዳ አንተም ጎበዝ ነህ አትፍጠን ነው የምለው እሺ ጀት አይደለም መኪና ነው አስክ እኔ ለራስ ብዬ ነው አስቆምኩ ልምካሬ እንኳን ደህና መጣችሁ እንኳን አደረሰልኝ እሺ ሰላም ግቡ ደስ የምትል ወጣቶች እሺ ብርክ በል እንካ መንጃ ፈቃድ እሺ ባለ እንግዲህ ደግሞ ሲትመጣ መልሰን የምንገናኝ ይመስለኛል ታው እንግዲህ በቃ እንደዚህ ነው አንዶ አመት በዓል ነው ፋሲካ እየደረሰ ነው አባቴ ያ ቅድም አዲስ የተመረጠው ዱላ ካላረፈባቸው እንግዲህ እንደዚህ ነው ገጥሞናል እኛም ገጥሞ ኪስ ግባ ይባላል አባቴ ያ ይባላል በቃ ብቻ ይባላል አባቴ
እንግዲህ ስንጀምር በወደቡን የጀመርነው ይሱም እንግዲህ መልሱን ሰጣለች፣ ግን መረር ያላት ይመስለኛል። እቺ የመጨረሻ ቪዲዮ ልጋብዛችሁ። እንግዲህ ቤንጃ ነኝ፣ ሁሌ ተከታተሉኝ። የሳምንቱ ምርጥ ቪዲዮዎች ለእናንተ ምርጡን መረጥ አድርገን አምጥተን ፏ እናረጋችኋለን። ሳምንታችሁን በሳቅ ትጀምራላችሁ። ቡም! ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ ቶኳተ አጓራ ቡም ይመጣል ደቡ ብለን እናስባለን። ኧረ ፖለቲካ ታስወራ